የኤማውስ መንገደኞች። በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ። ድንጋዩም ከመቃብሩ ደጃፍ ተንከባሎ አገኙት። ወደ ውስጥ ዘልቀው በገቡ ጊዜ ግን የጌታ ኢየሱስን ሥጋ አላገኙም። በሁኔታው ግራ ተጋብተው ሳሉ እነሆ እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንገት አጠገባቸው ቆሙ። ሴቶቹ ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስቷል፣ በዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሦስተኛው ቀን ሊነሳ ይገባል ብሎ ነበርና። ሴቶቹም በዚህ ጊዜ ቃሉን አስታወሱ። ሴቶቹ ከመቃብር ስፍራ ተመልሰው ይህን ሁሉ ነገር ለ11ና ለተቀሩት ሁሉ ነገሯቸው። ይህን ለሐዋርያት የነገሯቸው መቅደላዊት ማርያም፣ ዮሐና፣ ያዕቆብ እናት ማርያምና ከነሱ ጋር የነበሩት ሌሎች ሴቶች ነበሩ። እነርሱ ግን ሴቶቹ የተናገሩትን ቃል መቀባጀት ስለመሰላቸው አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ። እዚያ ደርሶም ጎንበስ ብሎ ወደ ውስጥ ሲመለከት በፍታው እንዳለ ለብቻው ተቀምጦ አየ። በሆነው ነገር እየተገረመ ወደ ቤቱ ተመለሰ። በዚሁ ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳሉ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ጀመር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱ እየሄዳችሁ መንገድ ላይ እርስ በርስ እንደዚህ የምትወያዩት ምንድነው? አላቸው። እነርሱም በሐዘን ክው ብለው ቆሙ። ከእነርሱም አንዱ ቀለዮጳ የተባለው በእነዚህ ቀናት እዚህ ኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለሀገሩ እንግዳ ነህን? ሲል መለሰለት። እርሱ የሆነው ነገር ምንድነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሰው ፊት ሁሉ በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱን የካህናት አለቆችና ገዦች ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይበጃል ብለን ተስፋ ያደረግነው እሱን ነበር። ከሁሉ በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛው መካከል አንዳንድ ሴቶች አስገረሙ። እነርሱም አለው ወደ መቃብሩ ሄደው ነበር። ሥጋውን ባጡት ጊዜ መጥተው እርሱ በሕይወት እንዳለ የነገሯቸውን መላእክት በራእይ እንዳዩ አወሩልን። ከኛ መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እንዲህ አላቸው፣ እናንተ የማታስተውሉ ሰዎች፣ ልባችሁ ነቢያት የተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህንን መከራ መቀበልና ወደ ክብሩ መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጽሐፍ ስለ እርሱ የተጻፈውን አስረዳቸው። ወደሚሄዱበትም መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ምሽት እየተቃረበ ቀንም እየመሸ ስለሆነ ከኛ ጋር አደር ብለው አጥብቀው ለመኑት። ስለዚህ ከነርሱ ጋር ለማደር ገባ። አብሯቸውን በማዕድ በተቀመጠ ጊዜ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው። በዚያ ጊዜ ዓይናቸው ተከፈተ፣ አወቁትም። እርሱም ከነርሱ ተሰወረ። እነርሱ በመንገድ ሳለን እየተነጋገርን ቅዱሳት መጽሐፍትን ገልጦ ሲያስረዳን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያኑ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ና ከነሱ ጋር የነበሩትን በዚያ በአንድነት ተሰብስበው አገኟቸው። እነርሱ ጌታ በእርግጥ ተነስቷል፣ ለስምዖን ታይቷል ይባባሉ ነበር። ሁለቱ ደቀ መዛሙርትን በመንገድ ላይ የሆነውን ኢየሱስ እንጀራን በቆረሰ ጊዜ እንዴት እንዳወቁት ተረኩላቸው። ይህን እየተነጋገሩ ሳሉ ኢየሱስ ራሱ በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። እነርሱ ግን ደንግጠው በፍርሃት ተዋጡ፣ መንፈስ የሚያዩ መሰላቸው። እርሱም እንዲህ አላቸው፣ ለምን ትጨነቃላችሁ? ለምንስ ጥርጣሬ በልባችሁ ይገባል? እጆቼንና እግሮቼን ተመልከቱ፣ እኔው ራሴ ነኝ። ደግሞም ንኩኝና እዩ፣ በእኔ እንደምታዩት መንፈስና ሥጋ አጥንት የለውምና። ይህንን ብሎ እጆቹና እግሮቹን አሳያቸው። እነርሱም ከመደሰትና ከመገረም የተነሳ ገና ሳያምኑ በዚህ ቦታ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራሽ ሰጡት። እርሱም ተቀብሎ በፊታቸው በላ። እርሱም ከእናንተ ጋር በነበርኩበት ጊዜ በሙሴ ሕግ በነቢያትና በመዝሙር መጽሐፍ ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዚህ ጊዜ ቅዱሳት መጽሐፍትን እንዲያስተውሉ አእምሯቸውን ከፈተላቸው። እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣
ክርስቶስ መከራን ይቀበላል። በሦስተኛውም ቀን ከሙታን ይነሳል። ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐ የኃጢአት ስርየት በስሙ ይሰበካል። እናንተም ለዚህ ምስክሮቼ ናችሁ። እኔም አባቴ የሰጠውን ተስፋ ልክላችኋለሁ። እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ከዚህ በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት። በታላቅም ደስታ ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ። ስለ ትንሣኤ ስናስብ ኢየሱስ የሰጠንን የተስፋ ቃል አብረን እናስባለን። ይህም ደግሞ እንደተናገረው ኢየሱስ ተመልሶ ይመጣል።